ይሄ ቪዲዮ እኚህ እናት በቴሌግራም ካገኘኋቸው በኋላ ይሄንን ቪዲዮ በቴሌግራም ላይ ላክላት አሉኝ። ይዩት። አሁን ራሴ ታጠባሉ። እኔ ነግሬ ነው እባክህ የመጣሁት። እግሬ ምን እግሬ እንዳጥብህ አንቺ ነሽ እግሬ የምታጥቢው? አሁን ቁጭ ብለህ ልጠብህ ወይስ ቆመህ ልጠብህ? ኧረ እባክሽ እኔን እያታስጨንቂኝ እንዴ። እግሬ መታጠብ ካለብኝ ምን ራሴ ታጠባለሁ። ቁጭ በልና ልጠብህ። ቁጭ በል እኮ አልኩህና። ኧረ እኔ እግሬ ያልኩሽም እኔ ራሴ ታጠባለሁ። እስኪ ልጠይቅህ፣ እኛ ቤት የመጣ ሰዓት እማዬ ያ ነገር ስታጥብ አላየህ? አይቻለሁ፣ ግን እኮ እዚህ ገጠር አይደለም። ለባል ያለኝን ክብር ለማሳየት የግድ ጫካና ተራራ መኖር የለበትም። የትም ቦታ ቢሆን ያለኝን ክብር እሰጠዋለሁ። እንደፈለግሽ ልታከብሪኝ ትችያለሽ፣ ግን እግሬን አሳጥብሽም። በቃ እያየሁት ያደኩት ባህሌ ነው አልኩ፣ ባህሌ ነው። ደግሞ ውስጤ ማታ ያስጨነቀኝ አይበቃም? ለምንድን ነው አሁን የምታስቸግረኝ? ኧረ እባክሽ እኔ እንዴ በጣም ብልጥናት ናቸው። ብልጥናት ዝም ብለህ ማዘን ብቻ ታዘዝ ነው ያለው። ስትቆጣ ደግሞ እንዴት ነው የምታምረው? እውነቱን ነው። ስትኮሳተር ታምራለች ልጅቷ። እኔ ምንድን ነው በቃ ሻት ቁጭ በቃ ሁለተኛ ላምሽ ማልኩሽ አይደል እንዴ? ታውቃለህ፣ ከቤተሰቦቼ ከምንም በላይ ምናቸው እንደሚያስቀናኝ ታውቃለህ? ልክ ያለፈን መከባበራችሁ እኮ አስቆም ሰው እግር እያሳጠቡ መከባበር ምን ችግር አለው? ዓለምን የፈጠረ ጌታም እኮ የሐዋርያትን እግር ዝቅ ብሎ ነው ያጠበው። እኛ ተረተትነን ከሱ ካልተማር ሌላ ከማን እንማራለን? አይ ይሄው እንደምታየው ነው። እኔ እኮ እግሬ አልቆሽሽም። ያይኝ እግር መቆሸሽ ልትነግረኝ ነው? ኧረ በለ አንቺ ተቆጪ ብቻ ተመስይ ነበር። ለካ ኃይለኛ የወጣልሽ ነገረኛ ሆነሻል። ለባል ያለኝን ክብር ለማሳየት የግድ እግር መቆሸሽ የለበትም። አየህ፣ ትዳር ማለት ዝቅ ማለት ነው። ሁለታችንም ዝቅ ማለት ስንጀምር ጎጆአችን ደግሞ ከፍ ማለት ይጀምራል። ደግሞ እንደ ትዳር አማካሪም ያደርግሻል። እኔ የምልሽ እኔ ቅድም እነግርሻለሁ ጠይቅሻለሁ ያልኩትን ነገር ሳልጠይቅሽ እኔ በትዳር መከባበር ያልሽው ነገር እንዴት ነው? እግር ማጠብ ብቻ ነው ወይስ ገላ ማጠብ ነው ያካትታል እንዴ? ምን እያደረግሽ ነው? ለማናቸውም ነገ ቤተክርስቲያን ስለምንሄድ በጊዜ ተነሳ። ይገርማል። ይህን ቪዲዮ ላኩልኝ። የቅርብ ጊዜ ነው እንግዲህ የምነግራችሁ፣ ቅርብ ጊዜ። አዎ እግዚአብሔር በዚህ ሳምንት ውስጥ በሩጫ መጥቼ ለእናንተ ገጠመኙን ያቀረብኩት ሌላ ገጠመኝ ትቼ ነው። ኢቭን 68ኛ የህይወት ገጠመኝ እየጻፍኩበት የሌላ ገጠመኝ ቁጥር ነው። ያንን ገጠመኝ እንደገና ኤዲት አድርጌው 68ኛ የነበረው አጥፍቼ ነው ወደ ኋላ ያደረኩላቸው ወደ 70ኛ ምናምን አድርጌዋለሁ። ቀያየርኩት ቁጥሩን ቶሎ ለእናንተ የሚደርስ ስለፈለኩና ልጅቷ ደስ አትልም። ትህትናዋ ያው ምንም እንኳን ድራማ ቢሆንም ቲክቶክ ቢሆንም መመርጥ አሉኝ። አቤት አልኳቸው። ልጄ ነው የሚሉኝ። አቤት እንግዲህ እንዳንተ ደስ የሚል ህይወት ልጄ እንድትኖር የምትፈልግ ከሆነ ማዘህን ትታዘዛለህ። አንተን በጣም ፈርታለች። ደውላ አውርታኛለች። ምን አውራችሁ? ታይ አልነግርህም። ዝም ብለህ ብቻ መታዘዝ ነው። አንተ ራስህ እንደምትሰጣት አድርገህ ነው መስጠት ያለብህ። የልጆትን ጸባይ እርሶ የሚያውቁት እርሶ ስለሆኑ ይሻላቸው። ቅርታ ማይኮን ወደዚህ ሳላስጠቀም የልጆትን ጸባይ የሚያውቁት እርሶ ስለሆኑ ችግር የለውም አልኳቸው። ከዛ ቪዲዮውን ማታ ላኩላት። 12 ሰዓት አካባቢ ላይ ላኩላት። ስልክ ተለውጫለሁ ከእሷ ጋር። በነጋችን ላይ የእናቷን ስልክ ብቻ ለሚወሰድኩት የእሷንም ወስጃለሁ። እና መምህር ምንድን ነው አይቼዋለሁ ቪዲዮን ምንድን ነው አለችኝ። አንቺ ጎንበስ ብለሽ የባለቤትሽን እግር እንደዚህ እያጠብሽ ነው ልዕልት የምትሆኚው እንጂ ተኮፍሰሽ ሶፋ ላይ ተቀምጠሽ እያዘዝሽው እየተኮሳተርሽበት አይደለም። ለወንድ ያለሽ ጥላቻ የሚጠፋውና የምትስተካከየው እኔ ጎንበስ ብዬ እግሩን አጥቤ እግሩ ልስም አለች። እግዚአብሔር ምስክሬ ነው ታደርጊዋለሽ አልኳት። እያስፈራራኸኝ ነው አለች።
ከዛ አይ አይደለም ግን ታረጊዋለሽ፣ እግዚአብሔር ይሄን አንቺ እንድታረጊ ይፈልጋል አልኳት። ከዛስ እሺ ምንድነው እናንተ ወንዶች ስትባሉ ይሄ ነው ትልቁ በቃ ችግራችሁ፣ ሴት ልጅ ዝቅ ስትል ነው ደስ የሚላችኋል። እኔ ወንድ ስለሆንኩ ነው አልኳት። እኔ ሴት በሆን ኖሮስ ምን እኔ መምህር የሆንኩት ሳይካትሪስት ወይም ደግሞ ስነ ልቦና የምታማክሪያት ሴት ሆና አርጊ ብትብልሽ አላረገውም። ሴት በመሰረቱ ይሄን አርጊ አትልም። እንዴው እዚህ እየሰማሻት ይሄ እኮ ድራማ ነው አለችኝ። ኖ ድራማ ነው አዎ አላ አይደለም ምን ያሳይሻለሁ ከፈለግሽ አልኩና ከዚህ እንደምታዩት ተጻጻፍንና መልሷ አናደደኝ ብቻ ሳይሆን እልህ አስያዘኝ እና የሐሙስ የእግር ጥበት ቀን አልነበረም እጽበተ እግር የዛን ሰዓት እኔ ባለቤቴ ልጆቼ እግራችንን እርስ በርስ ተጣጥበናል። እኔ እግሬን የምታጥበኝ ባለቤቴ ከሆነች እኔ ደግሞ እሷን አይደለም ማጥባት ሌላኛውን ማጥበው። ይሄ እርስ በርስ መተጣጠብ ሳይሆን ትህትናውን እንደዚህ እንዞራለንና አሳየኋት። አሁን ባለቤትሽ የቤት ሰራተኛሽን እግር ቢያጥብ ምን ትይዋለሽ አልኳት። እደፋው አለችኝ። ይሄን ቪዲዮ እዩ አልኳት። ከዛ ደነገጠች። አይ አንተ የሃይማኖት መምህር ስለሆንክ ሊሆን ይችላል አለችኝ። ሴት ስለምንቅ ነው ወይስ ስለማከብር ነው ይሄን የማደርገው አልኳት። መልስ የለም። መልሽልኝ እንጂ አልኳት። ጸጥ አለች። አለሽ እየሰማሽኝ ነው መልሽልኝ። ከዛ አይ ይኸውልህ ምን መሰለህ አለችኝ። ባለቤቴ አሁን የኔን እግር አጥባ እግሬን ሳመች አይተሻል። እኔ እግሬን ስትስመኝ አይገባኝም ማለት አለብኝ፣ ግን ደግሞ የኔን እግር በመሳሟ ደግሞ ተጠቃሚ ነው የምትሆነው። ክብር ስለምታገኝበት ነው። እኔ ቤት ልጆቼ እንግዳ እጅ ሲያስታጥበው አልኳት ጎንበስ ብሎ እጅ ሲያስታጥበው አንደኛ ጎንበስ ማለታቸው፣ ሁለተኛ ነገር ደግሞ የሚታጠበው ሰው ቁጭ ብሎ ከታጠበላቸው በረከት ያገኛሉ። ሲቆም ቁጭ በልበሉ ትላቸዋለሁ። ልጆቼን ብዙ ጊዜ ሄታችሁ ከሆነ እኔ ቤት የመጣችሁ ሰዎች ቁጭ ካላል አልጨምርም ውሃ ይላሉ። ነዘብ ቁጭ ብሎ ነው መታጠብ ያለበት። ያ የቆመው ሰው እጅ ሲያስታጥብ በረከት ያገኛል በትህትና። የቆመው ሰው ማን የሚታጠበው ሰው ከቆመ ግን በረከታቸውን የሚያስታጥቡትን ሰዎች በረከት ይወስድባቸዋል ይባላል። የአባቶቻችንን ብሄር ትውፊቱን እናከብራለን። ለምን? ቅዱስ ትውፊት ስለሆነ ነው። ቅዱስ ትውፊት ነውና ይሄንን ነገርኳት። ትህትና ነው። የቤት ሰራተኛችን ደግሞ ምንም እንኳን ሕጽበተ እግር ቀን ቢሆንም በሌላ ጊዜም የልጆችን እግር ማጠብ ቢኖርባትም እንደ አንዳንድ የቤት ሰራተኞች አለባት ተብሎ ቢታሰብም እኛ ቤት ግን ልጆቼ የራሳቸውን እግራቸው የሚታጠቡት ማንም አጥቧቸው አያውቅም። ግን የዛን ቀን እርስ በርሳችን ተጣጥበናል። ከፈለግን ልንቀጥለው እንችላለን። አየሽው ይሄንን አልኳት። ስለዚህ እኔ እያደረግኩ ያለሁትን ነገር አይተሻል። ባለቤቴ እኔ በዚህ ይሄን በማድረጌ በጣም ደስተኛ ናት። ምክንያቱም ስለምጠቀም ነው ይሄን የማደርገው። እኔ እንደምጠቀም ስለምታውቅ ነው ደስተኛ የሆነችው። የኔ ደስታ የሷ ደስታዋ ስለሆነ፣ የኔ ጥቅም የሷ ደስታዋ ስለሆነ ደስተኛ ናት። ምክንያቱም ስለምጠቀም ነው ይሄን የማደርገው። እኔ እንደምጠቀም ስለምታውቅ ነው ደስተኛ የሆነችው። የኔ ደስታ የሷ ደስታዋ ስለሆነ፣ የኔ ጥቅም የሷ ደስታዋ ስለሆነ ብዬ ማውጣት የማልፈልገውን ቪዲዮ አሳየዋት። ለእናንተም እንደ ትምህርት እንዲሆናችሁ ይሄን ያሳየሁት ማለት እናንተ ቤት እግር አላጠባችሁ ማለት አይደለም፣ ግን ለሷ ያሳየሁትን ለማስረጃ ለማሳየት ፈልጌ ነውና በጣም ደነገጠች። የደነገጠችው ምንድነው? የግል ፋይሌን ስለሰጣት የምትመካበት ቪዲዮ ስለሆነ ነው እንጂ ይሄን ቲክቶክ ላይ በፖስተው እኮ ጥሩ አይደለም ማለች። ወይ ደስ ይለኛል አቀናብረሽ ትከቻልሽ አቀናብረሽ ፖስትቹ መምህር ተስፋዬ የሚስቱን ሳይሆን የቤት ሰራተኛውን እግር አጠበ ብለሽ ፖስትቹ ደስ ይለኛል አልኳት እና ሳቀች። ያው አውቃ ለቀልድ ነው እንትን ያለችው እና እኔን ትሪት ለማድረግ ነው። ለማንኛውም ብታረጊው ደስ ይለኛል አልኳት። እኔ አለች ይመልሳል። አዎ ይሄ አሁን የጮሽበት ድምፅ ነገ አይሰማም፣ አንገትሽን ደፍተሽ የምትሄጂበት ዘመን ይመጣል አልኳት። ደግሞ እንደዚህ በጣም አግሬሲቭ የሆኑ ሰዎች መንፈሱ ተይዞላቸው ነገ ትሁት እንደሚሆኑ ውስጥ ይረዳል አቅ ነበረ እና እሺ በቃ ቻው አለች ነው ዘጋችሁና በጣም ሀሳብ ውስጥ ገባች። ሀሳብ ውስጥ ገባች። በቃ ተጨናነቀች። ባሏ መጣ። ባይነህ ቢል ሳልኩት አለች። ከስራ ሲመጣ አምሽቶም መጣ፣ ሰክሮም ጠጥቶ መጣ፣ በጊዜ መጣ። ማስታጠቢያ ይዤ መጥቼ ጎንበስ ብዬ እግሩን ሳጥብ ታየኝ እኮ አለች። ከዛ እናትየው ደወሉና መምህር ደወለልሽ አሏት። አሃ ተነጋግራችሁ ነው አለች። ምኑን? አይ አሁን ደውሎ እያወራን ነበረ። እንዴ ታዲያ ምኑን አውቃለሁ?
ደውዬላት ነበር ስላለኝ እኮ ነው። ደውዬላት ነበረ። በጣም ትዕቢተኛ ናት ልጆት፣ እንዴት ወንድ ልጅ በዚህ ልክ ትጣላለች አለኝ አሏት። ግን አላልኩም፣ እኔ አላልኩም። እሳቸው ራሳቸው ፈጥረውት ያሉት ልጃቸውን ትሪት ለማድረግ የሚሄዱ ርቀት ነው የሄዱበት ርቀት ነውና ማሚ እኔ እኮ በቃ እኔ ወንዶችን እኮ በቃ እስከ ጥግ ድረስ ብጠላም በቃ ተረጅኝ። እኔ ወድጄ አይደለም አባቴ ላይ ማየው ሌሎች ላይ ሰዎች ላይ ማየው ምናምን ነገር ነው እንደ ተጽዕኖ የፈጠረብኝ አለች። ባልሽስ ምን አደረገሽ አላት። አይ ለኔ በግጥ የሚያስፈልገኝ ነገር እያሟላ ነው፣ ምንም ያጎደለብኝ ነገር የለም። ታዲያ የሚያስፈልገው ነገር እያሟላ ላለ ሰው የሚሰጠው ፍቅር ይሄ ነው? ምን ቪዲዮ እንደላከልሽ ስሰማ በጣም ነው ያዘንኩት። ልጄ አታረገው፣ የኔ ልጅ ይሄን ካደረገችው ለቤተሰባችን መንግስተ ሰማያት ተከፈተ ማለት ነው። ትክክለኛ ሰው መሆኗን የማረጋግጠው እግር ስታጠብ ነው ማለት ነው ብዬ አሏት። ማሚ ይሄን ሳደርግ ማየት ትፈልጊያለሽ? አዎ። ይሄን ካደረኩኝ ቪዲዮን ታጠፊልኛለሽ? አጠፋልሻለሁ። በቃ እግር ካጠብኩ ብቻ አለቻት። አዎ። ፍላሹን የተቀመጠበትን ቦታ አሳይተሽኝ ፍላሹን በቃ ምለሽልኝ፣ ገብርኤልን የሚወዱት ገብርኤልን ብለሽ ምለሽልኝ ቪዲዮን ታጠፊልኛለሽ? አዎ። በቃ ፍላሹ እንዲጠፋላት ስለፈለገች ያ ቪዲዮ ጭራሽ ማንም ሰው ጋር እንዳይገኝ ስለፈለገች ብቻ እንደምንም ተንቀጥቅጣ በማሳጠቢያ ውሃ ይዛ መታ ባሏ ከስራ ሲመጣ ጎንበስ ብላ እግር ልታጠብ ስትል ከመቼ ወዲህ አላደም ከመቼ ወዲህ እንዴት ወንዶች ስትባሉ አሁን ክብር አይወድልኝም ልትል ነው? በቃ እሺ ይቅርታ እንታረቅ በቃ እና እግሬን የምታጥቢኝ ለይቅርታ ነው? አዎ። አይ አይመስለኝም። እና ምንድነው ታዲያ? ልጅቷ ጨምላቃና ሞልቃቃ ሆና ነው ያደገችው። ሌላ የምታውቀው ነገር የለም። አይ አባቴ ብዙ ነገር አስተምሮኛል፣ ጠንቃቃ ነው። ምንድነው? በርከክ ብላለች ልታጥብ። ነፍሰ ጡር ታስቡ እንግዲህ። ግን ቪዲዮ እንዲጠፋላት ነው የምታደርገው። ከዛ ምንድነው ደግሞ ያው ዝቅ ብዬ ደግሞ እግርህን ላጥብ ስል ደግሞ መኮፈስ ጀመርክ። በፊት እንደዛ ትሁት ሆነ እኔን እንትን እንዳልከኝ፣ አሁን ደግሞ እኔ ዝቅ ስልልህ ደግሞ ትዕቢት ጀመርክ ደግሞ አለችው።